ይሄ ቪዲዮ ለያንግ ኢትዮጵያንስ ነው። ላይክ ሌት ቲኔጀር ኤርሊ 20s ላይ ላላችሁ ማለት ነው። ላይክ ሃይ ስኩል ጨርሳችሁ ወይ ደግሞ ዩኒቨርሲቲ ጆይን ያደርጋችሁ ወይ እዛው ዩኒቨርሲቲም እያላችሁ ላይክ ላይፍን ፌስ እያደረጋችሁ ላላችሁ እና በቃ ከቤተሰብ ሪስፖንሲቢሊቲ ወጥታችሁ ለራሳችሁ ተጠያቂ መሆን የሚገባችሁ እድሜ ላይ ነው ያላችሁት እና በዛ እድሜ ላይ ላይክ ሰራውንዲንግ ስታዩ ምናምን ላይክ ስፔሻሊ በእኛ ኤጅ ሶሻል ሚዲያውን በምታዩበት ጊዜ ምናምን ኤቭሪባዲ ሀስል እያደረገ ነው፣ የሆነ ኮንቴንት ክሬት እያደረገ ነው። በዚህም በዛም ሰው እንዳለ መላ ለመስራት በቃ ይማወቃል። በዚህም በዛም ቢሆን ሰዎች እየጣሩ ሶሻል ሚዲያው ላይ እና ሁሉም ሀስል ያደርጋል፣ ገንዘቡን ይሰራል። እናንተ ስትመጡ እዚህ ጋር ላይክ ኮንፊውዝድ ትሆናላችሁ። ደግሞ ራሳችሁ መቻል እንዳለባችሁ ታውቃላችሁ። ሪል ላይፍ ላይ አት ሪል ወርልድ ስራ ቢዝነስ ማለት ወይስ ደግሞ ሶሻል ሚዲያ ላይ አክት ላድርግ፣ ላይክ ሶሻል ሚዲያ ላይ ኮንቴንት ክሬት እያደረጉ ገንዘብ ለስራ ላይክ ግራ ትጋባላችሁ። የትኛውን ፓዝ ልከተል ትላላችሁ። እንደገና አንዱን ብትመርጡ እንኳን ላይክ መንገዱ ስፔሻሊ ሶሻል ሚዲያ ላይ መንገዱን ፓዙን የሚያሳያችሁ ሰው አይኖርምና ለእናንተ ምን እላለሁ መሰላችሁ ላይክ ፊገር አውት እስክታረጉት ድረስ መሆን የምትፈልጉትን ነገር በትክክል ፊገር አውት እስክታረጉ ድረስ ጀስት አክሽን ብቻ ተገቢ ነው። ላይክ ቁጭ ብላችሁ ማሰብ ብቻ ጥቅም የለውም። ጀስት ፋይንድ አውት ነው የሚባለው። ጀስት ሁሉ ነገር ውስጥም ባይሆን ላይክ ኢንትረስትድ ከሆናችሁ ያን ነገር ሞክሩትና ጀስት ራሱ በጊዜ ሂደት ያስተምራችሁ።